ሰላም እንዴት ናችሁ? ውድ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። አርሰናልን በተመለከተ እንግዲህ ወሳኝ የሆኑ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ፋብሪዚዮ ሮማኖ በዩቲዩብ ገጹ ሞርጋን ሮጀርስ የአርሰናል ቁጥር 1 ኢላማ እንደሆነ ተናግሯል። አርሰናል ከተጫዋቹ ጋር በሚደረገው ስምምነት ጥሩ መሻሻሎችን አሳይቷል። በአርሰናልና በአስቶን ቪላ መካከል የሚደረገው ንግግር ግን ገና የመጀመሪያዎቹ ደረጃ ላይ እንደሚገኝ ነው የተገለጸ የሚገኘው። ታዲያ አርሰናል በዚህ ሳምንት ሞርጋን ሮጀርስን ለማስፈረም የሚያደርጉትን ጥረት ለማፋጠን አቅደዋል። ተጫዋቹ ወደ ሻምፒዮኖች ቤት ማምራት ስለሚፈለግ የግል ውሎች ችግር አይሆኑም ብለዋል። እንግዲህ ተጫዋቾች እንግዲህ አርሰናልን ብሎ ቢመጡ ይህን ያህል አስገራሚ አይሆንም። ምክንያቱም አሁን አርሰናል ያለበት ሁኔታ በጣም አስገራሚ እንደሆነና የብዙ ተጫዋቾችን ቀልብ የሚስብበት ሁኔታ እንዳለ ይታወቃልና ሞርጋን ሮጀርስም እንግዲህ ወደ አርሰናል መምጣት እንደሚፈልግና የጉልሎችም ይህን ያህል ችግር እንደማይሆኑ ተአማኙ ፋብሪዚዮ ሮማኖ አሳውቋል። በአስቶን ቪላ ቤት በጣም ድንቅ ብቃት ማሳየት የቻለ ተጫዋች እንደሆነ ይታወቃልና ጎሎችን ያስቆጥራል። እና እንግዲህ የአርሰናል ትልቁ ችግር ደግሞ ጎሎችን እንደዚህ የሚያስቆጥርለት ከርቀት ጎሎችን የሚያስቆጥርለት ተጫዋችን ማግኘት ነው። በድሪብል ስኬቱም የማይታማ እንደሆነ ይታወቃልና በክንፍ ላይ የሚያደርጋቸው ሩጫዎች በተለይ ለአርሰናል የማጥቃት እንቅስቃሴ ጥሩ የሆነ ግልጋሎትን ይሰጣሉ ተብሎ ይጠበቃል። ስለዚህ የዚህ ተጫዋቹን ሁኔታ አርሰናሎች በሚገባ እየተከታተሉት እንደሆነና ተጫዋቹን ወደ ፍላይ ኤምሬትስ እንዲመጣ እንደሚፈልጉ ነው እየተገለጸ የሚገኘው። ከዛ ውጪ ሁላን አልቫሬዝን በተመለከተ መረጃ ወጥቷል። እንግዲህ ሁላን አልቫሬዝ እንዲህ ሲል ተናግሯል። እኔ በጣም ጥሩ ነገር አትሌቲኮ መልቀቅ ነው እና ህልሜን ማሳካት ፈልጋለሁ ብሏል። ሁልጊዜም እንደሚዘገበው ጁሊያን አልቫሬዝ ባርሴሎናን ለመቀላቀል ተስማምቷል እና ዝውውሩን ይፈልጋል ነው የሚባለውና አሁን ግን በክለቦቹ ላይ የተመሰረተ ሲሆን ከጥቂት ሳምንታት በፊት የ100 ሚሊዮን ዩሮ ጥያቄ ውድቅ ከተደረገ በኋላ ባርሳ በአዲስ ጥያቄ ይመለሳል ተብሎም ይጠበቃል። እንደሚታወቀው አርሰናሎች የዚህ ተጫዋች ፈላጊ እንደሆኑ ይታወቃልና ከስፔን እየወጡ ያሉት ዘገባዎች እንደሚጠቁሙት ከሆነ አትሌቲኮ ማድሪድ ከአርሰናል ጋር ጁሊያን አልቫሬዝን በሚመለከት አስደናቂ ስምምነት ላይ ውይይት ለመክፈት እያሰቡ መሆናቸው የሚጠቁሙ ዘገባዎች ደርሰዋል። በውይይቱ ላይ ያለው ሀሳብ ታዲያ አትሌቲኮ አልቫሬዝን ከ50 እስከ 60 ሚሊዮን ዩሮ በሚገመት ገንዘብ ለቪክተር ዮክሬሽን መለዋወጥ እንዳሰቡ ተገልጿል። በዚህ ደረጃ ምንም አይነት መደበኛ ስምምነት ባይኖርም እንኳን ማንኛውም ሊፈጠር የሚችል ድርድር ገና በመጀመሪያ ደረጃ ላይ የሚገኝ ሲሆን አርሰናል በእንደዚህ አይነት ስምምነት ላይ ያለው አቋም በአሁኑ ጊዜ ግልጽ እንዳልሆነ ነው እየተገለጸ የሚገኘው። ጁሊያን አልቫሬዝ እንግዲህ ካለፈው ክረምት ጀምሮ የአርሰናል ኢላማ ነበርና ሚካኤል አርቴታም ከአውሮፓ ሻምፒዮንስ ሊግ ምድብ ጨዋታዎች በኋላ ቢያንስ ተጫዋቹን ለማስፈረም ፉክክር ውስጥ መግባት እንዳለበት ለክለቡ ግልጽ አድርጓል። የተጫዋች መዳረሻው አርሰናል ይሆናል ተብሎ ይጠበቃል። አትሌቲኮ ማድሪዶች ቪክተር ዮክሬሽ ላይ ብቻ ሳይሆን ሌሎች የአርሰናል ተጫዋቾችም ላይ ፍላጎት አላቸው። አንዳንድ ጊዜ ስዋፕ ዲል ይባላል እና የነሱ አንደኛው ሀሳብ ምንድን ነው? የሆነ ገንዘብ ተጨምሮ ቪክተር ዮክሬሽን እንዲሰጧቸው ነው እንግዲህ ሀሳባቸው። ተጫዋቹ ከፍተኛ የሆነ ማርኬት ቫሊዩ እንዳለው ይታወቃል ሁላን አልቫሬዝ። ነገር ግን አሁን ካለበት ሁኔታ አንጻር አርሰናሎች ቪክተር ዮክሬሽን አሳልፈው ይሰጣሉ የሚለው ነገር ጥያቄ ሊያስነሳ ይችላል። አሁን ተጠቃሚ ሊሆኑ የሚችሉበት እድል ይኖራል። ምክንያቱም ቪክተር ዮክሬሽ በአርሰናል ቤት እያስመዘገበ ያለው ነገር በጣም ከባድ በሚባለው በፕሪሚየር ሊግ ጎሎችን እያስቆጠረ ነው። ጥሩ የሚባል የጎል ኮንትሪቢሽን አለው እና ከዛ አንጻር አሁን ወደ አትሌቲኮ ማድሪድ ፈቃደኛ ሆነው ሲሄዳሉ የሚለው ነው። ብዙ መስዋዕትነትን ከፍሎ የመጣ ተጫዋች ሊሳካለትም ላይሳካለትም ይችላል። በእርግጥ ሁላን አልቫሬዝ በጣም ኳሊቲ ያለው ተጫዋች ነው። ነገር ግን ቪክተር ዮክሬሽ የሚሰጣቸውን ኳሊቲዎች ሁላን አልቫሬዝ ላይ ሊሰጥ ይችላል። ሁላን አልቫሬዝ ደግሞ የሚሰጣቸውን ግልጋሎቶች ቪክተር ዮክሬሽ ላይ ሊሰጥ ይችላል። ምንድነው ቪክተር ዮክሬሽ ታርጌት ማን እንደሆነ ይታወቃልና ሰርቪስ የሚፈልግ አይነት የፊት መስመር አጥቂ ነው። ሁላን አልቫሬዝም እንደዛው ሰርቪስ ቢፈልግም ነገር ግን አንዳንድ ጊዜ ፕሌይ ሜከር የሚሆንበት ሙመንት አለና ተጫዋቾችን ድሪብል ያደርጋል። የጎል ዕድሎችን ራሱ የሚፈጥርበት ሲቹዌሽን አለ። በጣም ሞደርን የሆነ አጥቂ እንደሆነ ይታወቃል እና ከዛ አንጻር ለአርሰናል ቢመጣ ሁለቱንም እንደ አማራጮች ቢጠቀም አርሰናል መልካም ነው ባይ ነኝ። ምክንያቱም የተለያየ ያጫወት ስልት ያላቸው ናቸው ሁለቱም። እንደዚህ አይነት ተጫዋቾች ሲኖር ደግሞ እንደየጨዋታው አርሰናሎች እንግዲህ እየቀያየሩ ሁለቱንም የሚጠቀሙበት ሲቹዌሽን ይኖራል እና አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ስዋፕ ዲል እንደሚፈልጉ ነው እየተገለጸ የሚገኘው። ነገር ግን አርሰናል በዚህ ነገር ይስማማለሁ የሚለው ነገር ጥያቄ ሊያስነሳ ይችላል።
ሌላኛው ቶተንሃም ለተጫዋች እንግዲህ ለሳንድሮ ቶናሊ ያቀረበው የ75 ሚሊዮን ፓውንድ ጥያቄ በኒውካስል ውድቅ የተደረገበት ሲሆን ክለቡ ለጣሊያናዊው ኮከብ እስከ 100 ሚሊዮን ፓውንድ ይፈልጋል ተብሏል። የቀድሞ ታዋቂ የእግር ኳስ ተጫዋች ጆርጅ ጄናስ አርሰናል የቶተንሃምን ሙከራ በመጥለፍ ቶናሊን ማስፈረም እንዳለበት መክሯል። ጄናስ እንደሚለው ቶናሊ ጨዋታውን ለመቆጣጠር ልዩ ብቃት ያለውና በአርሰናል አማካኝ ክፍል ከዲክላን ራይስ ጎን ቢሰለፍ ቡድኑ ወደ ሌላ የላቀ ደረጃ ያሸጋግረዋል ተብሏል። ይሁን እንጂ አርሰናል ከአማካኝ ተጨማሪ አሁንም ንጹህ አጥቂ አስቆጣሪና የግራ መስመር ተጫዋች በይበልጥ ያስፈልገዋል ሲል አክሏል። መረጃው እንግዲህ የሸለ ጋዜጣ ቪያ ሜትሮ ነው። እንግዲህ አሁን የተጫዋች ቶናሊ በአርሰናል የዝውውር ራዳር ውስጥ እንዳለ ይታወቃል። እንግዲህ ኒውካስትል በፒኤስአር ምክንያት በጀቱን ሚዛናዊ ለማድረግ ተጫዋቾችን ለመሸጥ ይገደዳል። ነገር ግን ተጫዋቹን ከ100 ሚሊዮን በታች አይሸጥም ተብሎ ይጠበቃል። ቶተንሃም ያለፈውን ዓመት የውጤት ማሽቆልቆል አሻሽሎ የዋንጫ ተፎካካሪ ለመሆን የአማካኝ ክፍሉን በከፍተኛ ገንዘብ ተጫዋቾችን በመግዛት ለማሻሻል ወስኗል። ቀድሞ ያቀረበው 75 ሚሊዮን ፓውንድ ውድቅ ቢደረግም አሻሽሎ የመመለስ እድሉ ከፍተኛ ነው። አርሰናል ባለፈው የውድድር ዓመት ማርቲን ዙቤሜንዲን ቢያስፈርምም ከሃፍ ሲዝን በኋላ ደካማ እንቅስቃሴን በማሳየቱ ተቀያሪ ወንበር ላይ ልናየው ተገደን ነበርና ይህንም ተከትሎ የአማካኝ ክፍሉን አርሰናል ለማሻሻል አስበዋል። ነገር ግን አርሰናል የአጥቂ ክፍሉ ላይ የአጥቂ አማካኝ ክፍል ማጠናከር ዋነኛ እቅዳቸው እንደሆነ እየተገለጸ ይገኛል። ዴሊ ሜል ይፋ ባደረገው መረጃ መሰረትም ቶናሊ በዲዘርቢ ስር ለመጫወት ፈቃደኛ ቢሆንም አርሰናል ይፋዊ ጥያቄ ካቀረበ ግን ምርጫው በሚካኤል አርቴታ ስር መጫወት ነው ተብሎ ይጠበቃል። ይሄ ሎጂካሊ ራሱ ስናስበው የመሆን እድሉ ከፍተኛ ነው። ምክንያቱም ቶናሊ አሁን ያለበት ኤጅ 25 አካባቢ ነውና ተጫዋቹ እንደሚታወቀው በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። እና 25 26 አካባቢ ላይ ያሉ ተጫዋቾች ደግሞ በጣም ኳሊቲያቸውን በጣም ብቃታቸውን አውጥተው ለመጠቀም የሚሞክሩበት ያላቸውን ታለንት ለማሳየት የሚሞክሩበት ጊዜ ነው እና ከዛ አንጻር አሁን እንግዲህ ወደ ሚካኤል አርቴታ አርሰናል ቢመጣ በሚገባ ብቃቱን ማሳየት ይችላል እና ወደ አርሰናል መምጣት ፍቃዱ ነው ተብሎ ነው የሚጠበቀው እድሎችን የሚያገኝ ከሆነ። ነገር ግን እንግዲህ የማይሳካ ከሆነ ወደ ቶተንሃም የሚሄድ እድል እንዳለው ኤቤሬቺ ወደ አርሰናል እንደተቀላቀለበት ሙመንት ይህም ወደ አርሰናል የሚመጣበት እድል ይኖራል ተብሎ ይጠበቃል። ሌላኛው እንግዲህ ጀርሚ ሞንጋ ጁላይ 10 17 ዓመት ሲሞላው ከአርሰናል ጋር ፕሮፌሽናል ኮንትራት ይፈራረማል ተብሎም ይጠበቃል። በጣም ኳሊቲ ያለው ተጫዋች ነውና አርሰናሎች እንግዲህ ታለንት ያላቸውን ተጫዋቾች በማደን ቀጥለዋል። ገብርኤል ማጋሌሽ የብራዚላዊ ተጫዋች እንዲህ ሲል ተናግሯል። እኔ እንደማስበው ከሆነ ሌላ ቦታ ስለመጫወት እንኳን አላስብም። ይህ ክለብ ለእኔ ትልቅ ትርጉም አለው። እናም በእያንዳንዱ ሲዝን ከአርሰናል ጋር ያለኝ ግንኙነት የበለጠ እየተነከረ ይሄደዋል ብሏል። ይህንን ባች መወከል አይሰለቸኝም። ክለቡ እዚህ እስከፈለገኝ ድረስ ሁሉንም ነገር ለቡድኑና ለደጋፊዎች መስጠቴን እቀጥላለሁ ሲል ገብርኤል ማጋሌሽ ተናግሯል። በአርሰናል ለመቆየት ዋነኛ ኢላማው እንደሆነም አሳውቀዋል። ሌላኛው ከቀናቶች በፊት ታማኙ ሃንድ ኦፍ አርሰናል ስለ ኒኮ ፓስ መረጃ መጠየቁን ተነግሯል። ዛሬ ፋብሪዚዮ ሮማኖ ሞሬቶ ሪያል ማድሪድ ተጫዋቹን ወደ ክለቡ መልሶ ሙሉ በሙሉ መሸጥ እንደሚፈልግ ዘግበዋል። እንደምታውቁት ኦልድ ነምበር 10 ከእግር ኳስ እየጠፋ ሲሆን በሞደርን ፉትቦል የአሁኑ አስሮች ሯጭ ድሪብል አድራጊዎች ቦል ኬሪንግ ላይ የሚያተኩሩ እንጂ እንደ ሜሴት ኦዚል አይነት ክሬቲቪቲ ያላቸው የጎል ዕድሎችን በገፍ የሚያበረከቱ በጥበብ የሚጫወቱ ተጫዋቾች አይታዩምና እኔ ሁለቱም አይነት ፕሮፋይል ያስፈልገኛል ባይነኝና እኔ ሁለቱም አይነት ፕሮፋይል ቢኖር አስፈላጊ ነው ባይኔ። በተለይ የኦዲጋርድ ወደፊት ሁኔታ አይታወቅም ከተባለ አርሰናል ተተኪ ከፈለገ ከኒኮ ፓዝ ውጭ የተሻለ ተጫዋች አያገኝም። ተጫዋቹን ካያችሁት ሁሉንም አሟልቶ የሰጠው ሲሆን ከድሮቹ በአንዳንድ ነገር አፕግሬድ ሲሆን እንደ ኢዚ ያሉ 10 ካየን ደግሞ ሮጀርስን ከተጨመረ የተለየ ስኪልፎል ምርጥ ጌም ሜከር ተጫዋች ያስፈልጋል። ማድሪድ ከሸጠውም አርሰናል ዝውውር ውስጥ ሊገባ የሚችልበት እድል እንዳለ ነው። ልክ እንደ ሜሱት ኦዚል ሁሉ ይህንን ተጫዋች የማግኘት እድል እንዳላቸው ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። አብራችሁን ስለቆያችሁ ከልብ እናመሰግናለን።